አርሊንግተን ውስጥ ኖርማል ቤቶች $1 ሚሊዮን ኮስት ሊያደርጉ ይችላሉ። እነሱን 3 ቤት ሰርተን እዛው መሬት ላይ ወደ $3 ሚሊዮን መቀየር እንችላለን። ሰላም ዲኤምቪ ዛሬ የምገኘው ከዳኒ ፊሽ ጋር ነው። እንግዲህ እዚህ ጋር ሲልቨር ስፕሪንግ ላይ የሚያስገነባውን ቤት ላይለት መጥቼ ነውና እስቲ ዳኒ ስለ ግንባታውና ሌላ ሐሳብ አለኝ ብለኛል። ሰዎችን ባለሙያዎችን እንደምትፈልግ ነገርኛልና እስቲ ስለ አጠቃላይ ሁኔታው ቤቱን እያስጎበኘናችሁ እስቲ ያለው ነገር ይነግረናል። መጀመሪያ ፍቅር ጸጋ በረከት በምትፈልጉት መጠን በያላችሁበት ይትረፍረፍ ጨምሮ ጨማምሮ ያምሮ ሰላም ይስጣችሁ። Thank you. ይሄኛው ፕሮፐርቲ አዲሽን ነው። ሶ ከነበረበት ቦታ አንድ ፎቅ ጨምረን ነው እየሰራ ነው ያለ ነው። ለኛ ሙሉ አዲስ ኮንስትራክሽን ነው። ምክንያቱም ኤሌክትሪክ፣ ፕላምቢንግ እና ኤችቫክ ጣራው፣ ግድግዳው ሁሉ ነገር እንደ አዲስ ነው የሚሰራው። ግን የተወሰኑ ግድግዳዎች ሴቭ ማድረግ አለብን። አዲስ ኮንስትራክሽን ከሆነ ካውንቲው አዲስ ኮንስትራክሽን የሚለው የተወሰኑ ግድግዳዎች ሴቭ ካረግን ፋውንዴሽኑን ፖዚሽኑን ካልቀየርን ሪኮንስትራክሽን ነው። ስለዚህ በዛ መልኩ እየሰራ ነው ያለ ነው። ለኛ ግን በቃ ሁሉን ነገር ከፋውንዴሽኑ ጀምረን ሙሉ ነው ላይ ድረስ እየሰራ ነው ያለ ነው። ዋናው እኔ አሁን የመጣሁበት አንተንም የፈለኩ ዋናው ምክንያት ባለሙያዎች እንፈልጋለን። በጣም ገንዘብ ሊሰራበት የሚችል ስራ ኤሌክትሪሻን ላይሰንስ ማውጣት ማለት በጣም ብዙ ገንዘብ የምትሰሩበት ነው። ከስሞል ጃብ ጀምሮ ሙሉ ቤት ዋየር ማድረግ በደንብ thousands and thousands ዶላር ነው። በጣም እጥረት አለ። ያንን ሙያ ከያዛችሁ ሪች አውት ቱ ሚ። ዋናው የምፈልገው ለምሳሌ አሁን ምሳሌ ልውሰድ። ሌሴ ኤሌክትሪካሉን በ16,000 ብር ተስማማን ነበር። እነሱ ላይ ብዙ ጊዜ እኛ ወንድሞችና እህቶች ጋር ማየው ሙያው አለን፣ ላይሰንሱ የለን። ስለዚህ እንዴት ብለን ነው ያንን እነዚህን ሰዎች የምንረዳቸው? ያመጣነው ሀሳብ ምንድን ነው? እነሱ ሙያውን አውቀው መስራት ከቻሉ ባይ ዘ ዌይ ሙሉ የኤሌክትሪካል ዲዛይኑ በኢንጂነሪንግ ተሰርቷል። ስለዚህ ምኑን ከምኑ እንደሚያደርጉት ምንም ሀሳብ አይገባቸውም። የኢንጂነሪንጉ ፕላን መከተል ነው። በዛ ፕላን መሰረት ላይሰንስ የሚያወጣላቸው ሰው ማግኘት ነው። ያ ላይሰንስ